ዒድ ጋር በተያያዘ ኢስላማዊ የሆኑ ስርዓቶች አሉ በአላት ኢስላም ሁሉን ነገር በተመለከተ አዳቦች እንዳሉት ስርዓት እንዳለው የሚታወቅ ነው ሁሉን በተመለከተ የራሱ ህግጋት አሉ እና እዚህም ላይ ዒድን በተመለከተ የሚያስፈልጉ አንገብጋቢ የሆኑ አዳቦች አሉ ስርዓቶች አሉ ከነዚህ ውስጥ አንዱ ሶላታችን قبل الخطبه ከኹጥባ በፊት ነው ሶላት የሚሰገደው ከዛ በኋላ ነው ኹጥባ የሚደረገው አንዳንድ ቦታ ላይ ሰዎች እንዳይበተኑ ኹጥባውን ላይ ያዳምጡ ይችላሉ በሚል ስጋት ቀድመው ኹጥባውን ያደርጉና ከዛ እንደገና ወደ ሶላት ይሄዳሉ የግድ ሰግደው ስለሚመለሱ የግድ ሶላት ስለሚጠብቁ ኹጥባውን እንዲያዳምጡ ነው ሲጀመር ኹጥባው ግዴታ ስላልሆነ የፈለገ ሰው ያዳምጥ የፈለገ ሰው ይሄድ ስለዚህ ሱናውን መጠበቅ ያስፈልጋል ሶላቱን እናስቀድማለን ማለት ነው አብዱላህ ኢብኑ ዑመር ረዲየላሁ ዐንሁ ምን ይላሉ أن النبي صلى الله عليه وسلم وأبا بكر وعمر كانوا يصلون العيدين قبل الخطبة إلى ملكتنيوم إن بتكتينين يمدت ولدت خليفة وشاشة أبو بكرنا عمر يا عيد صلاة كخطبة بكت نبار يمي سجدوا تلال ليلو شو مرجع وشادو يبقى ليه ليلا كذو قال من السو مرجع إمامي هنا سو خطيبي هنا سو سوج ከፈለጉ ተቀምጠው ኹጥባ እንዲያዳምጡ ካልፈለጉ መሄድ እንደሚችሉ መጠቆሙ አንድ ሱና ነው አንድ አደም አዳምጡ ተቀመጡ ብለን ልናስገድድ አይገባም ምናልባት የሚያስቸኩለው ሊኖር ይችላል ምንም ጥያቄ የለውም ጥሎ መሄድና መቀመጥ አንድ አይደለም እጭ ኸይር ላይ ነው እየተጣለ ያለው እየተከታተለ ያለው እሱን የሚመለከት ነገር ነው ስለዚህ ሁለቱ አንድ አይደለም መቀመጥና መሄድ እኩል ነው የሚባል አይደለም ልዩነት በደንብ አለው መቀመጡ ብቻውን አጅር ያስገኝለታል ከዛ ባለፈ ከመልእክት የሚያገኘው አለ ስለዚህ አንድ ካለ መሆኑም ጋር መሄድ ይችላሉ ይሄን ምርጫ መጠቆሙ አንድ አደብ ነው ረሱል ሰለላሁ ዐለይሂ ወሰለም ይሄን በተመለከተ ምን አድርገዋል ከአብዱላህ ኢብኑ ሰዒብ ረዲየላሁ ዐንሁ በተላለፈ ሐዲስ ላይ حضرت العيد مع رسول الله صلى الله عليه وسلم كالله ملكتኛ ጋር عيدن تدجي نبر تغنيتي تكافيه نبر فصلى بنا العيد عيدنا استجدوا صلاه عيد የሚለው ቃል ምን ሊገልጽ ይችላል عيد ተርጓሚው እለቱን ሊገልጽ ይችላል ቀኑን ሊገልጽ ይችላል يوم العيد صلاه ሊገልጽ ይችላል ቦታን ሊገልጽ ይችላል ነብዩ ሰለላሁ ዐለይሂ ወሰለም لا تتخذوا قبري عيدا قبرين عيد አርጋቸው አትያዙ መመላለሻ ታድርጉ ቦታ عيد ሊባል ይችላል عيد የሚሰገድበት ቦታ عيد ሊባል ይችላል ሶላቱ ራሱ عيد ሊባል ይችላል እዚህ ቦታ ላይ ምን አሉ فصلى بنا العيد عيدنا አሰገዱ ሶላቱ ነው عيد ተብሎ የተገለጸው እዚህ ቦታ ላይ عيدنا አሰገዱ ثم قال ከዚያም አሉ قد قضينا الصلاه በርግጥም ሶላት አጠናቀናል فمن احب ان يجلس للخطبه خطبه መቀመጥ የወደደ ሰው ማዳመጥ የወደደ ሰው فليجلس ይቀመጥ ومن احب ان يذهب فليذهب መሄድ የፈለገ ሰው መሄድ ይችላል ግዴታ አይደለም ማለት ነው ግዴታ አይደለም ሰዎች ወንጀል እንደፈጸሙ እንዲሰማቸው መሆን የለበትም እንዲያዳምጡ ብናበረታታ ራሱ በጥንቃቄ መሆን አለበት የሌለ ሁክም እንዲይዙ በሚያደርግ መሆን የለበትም ማለት ነው ሶስተኛ الاكل والشرب في يوم العيد በዒድ ቀን ምግብና መጠጥን በተመለከተ ያለው ሱና ምንድነው ረሱል ሰለላሁ ዐለይሂ ወሰለም ምን ብለዋል ان يوم عرفه ويوم النحر يا عرفه ቀን የነህር ቀን አስረኛው ቀን وايام التشريق ايام التشريق በተከታይነት የሚመጡ ሶስቱ ቀናት ማለት ነው ምንድናቸው عيدنا اهل الاسلام የኢስላም ሰዎች ሙስሊሞች ለሙስሊሞች ዒዶቻችን ናቸው በዓላቶቻችን ናቸው وهي ايام اكل وشرب ايام اكل وشرب يوم عرفه عرفه ላይ ያለ ወቁፍ ላይ ያለ ሰው ነው ምን የሚሆነው ባይጾም ይሻላል እዛ ላይ ዱዓ ስለሚያደርግ ወቁፍ ላይ ስለሆነ ያለው ነገር ግን በየቤቱ ያለው ሰው ይጾማል ማለት ነው ከዛ ውጭ ያለ ሰው እሺ እነዚህ ከዛ ውጭ ያሉት 10ኛ 11 12 13 ሰዎች የሚበሉባቸው የሚጠጡባቸው ስለዚህ ነገሮችን ሰፋ ያደርጋሉ ማለት ነው ምግብ መጠጥ ለቤታቸው በተሻለ መጠን አቅማቸው የሚፈቅደውን ሊያደርጉ ይገባል ማለት ነው አንዱ አደብ ይሄ ነው አራተኛ يستحب الاغتسال والتطيب في يوم العيد يوم العيد ላይ መታጠብ ሽቶ መቀባት አንድ
كم يوددوا نجروش وستنو ابن عمر رضي الله عنهما من دنيا كان يغتسل يوم الفطر قبل أن يغدو إلى المصلى وده مسجد جابوتها كم يهداتشو بفيت يتاتقون بل عبد الله ابن عمر ليلوش من صحابوش تقيتون عندهم الجعد بن عبد الرحمن رضي الله عنه من بلوال رأيت السائب بن يزيد سائب بن يزيد أنا يتشاتشو لهم يغتسل ستاتقوا قبل أن يخرج إلى المصلى وده مسجد جاو كموتاتشو بفيت وده مسجد جاو كموتاتشو بفيت ستاتقوا أيتشال لهم عن سعيد بن المسيب أنه قال سنة الفطر ثلاث سعيد بن المسيب تابعين عجو يا عيد الفطر سنوات سوستناتشو المشي إلى المصلى وده مسجد جابوتها مشي مالك مدنا من أين فهي مشي بقر مهيد مالك بقر يترمد مهيد عند سنة عقم لا فكرسه وين لما يتشجرسه صلاة الفنجر بلو لا لسكسه بقر مهيد كزاز والأكل قبل الخروج كموتات بقيت وده مسجد كموتات بقيت مبلغ فطر لا ينهدن ولا ببل يوم الأضحى لا يكون دمو بمن سنوم يهونو مالت والاغتسال ሶስተኛው ሱና መታጠብ ላይ ነው ያለው ስለዚህ ይወደዳል ማለት ነው አምስተኛ يستحب الاكل في يوم عيد الفطر قبل الصلاه كصلاه بفيت مبلغ بعيد الفطر ጊዜ بعيد الاضحى ደግሞ አብዛኞቹ እነዚህ ሱነኖች ለብዙሃኑ ህዝብ የሚሰወር አይደሉም እየተስፋ አድርጋለሁ ኢንሻአላህ ለመተዋወስ ያክል ነው ማለታቸው يوم الأضحى ደግሞ ከሶላት መልስ በተሻለ ሶላቱ ቀደም ብሎ ይሰገድና ምን ይደረጋል ሰዎች ቶሎ ተመልሰው ضحያቸውን ያርዳሉ በዛ ላይ መሽጎል ይሆናሉ ማለት ነው በአሁኑ ሰዓት ትልቅ ፈተና የሆነብን ነገር ዒድ ጋር በተያያዘ ዒድን የፖለቲካ መልእክት መደስኮሪያ መደረጉ ነው ትልቅ ፊትና በየቦታው የተቸገረው መተው ደግሞ የሚያወሩብን ብዙዎቹ ስለ ሽብር ያወሩብናል ልክ ሙስሊሙ ጋር እናንተ ጋር ያለው ሊሉን የሚፈልጉ ነው የሚመስሉት ይሄ ችግር ያለ የሌለው ሰላማዊ ሰው ሁሉ የሐሰት ክስ እየለጠፉ እንደማያሳስሩ እንደማያደርጉት ይሄ የራሳችንም ክፍተት ነው መስገጃ ቦታ ነው ፖለቲካ ዲስኩር ማስተላለፍ አይደለም ሌላው ደግሞ መጥቶ ነሽዳ ያስተላልፉበታል ሌሎችም ጉዳዮች حتى دعوة እንኳን ይበልጥ አንገብጋቢ የሆነ ድንገተኛ ነገር የምናስተላልፈው ከሌለ በስተቀር ሶላት ነው በቃ መስገድ ያለ ሶላት ኹጥባ ቦታው ላይ የሚመለከት ወይ ማሳሰብ የሆነ ድንገተኛ ነገር ወይ ወቅታዊ ነገር ኖሮን ምናስተላልፍ ካልሆነ በስተቀር ዒድ ጠብቆ ሁሉ ጊዜ ሰፋፊ ፕሮግራም ማዘጋጀት አሁን የከሌ ጀማዓ እንትሮች ነሽዳ ያቀርቡልናል አሁን የከሌ እንደዚህ ያደርጉልናል አሁን እንደዚህ የከሌ እንትና መስተዳድር ከንቲባ እንደዚህ ያደርግልናል ምንድነው ይሄ ዒዳችንን በተቻለን መጠን እኛ የምንችልበት አቅም ካለን የፖለቲካ ዲስኩር ማስተላለፊያ የነሽዳ መዝሙር መዘመሪያ ልናደርገው ይገባል ሶላት ኹጥባ ዒባዳ ነው በራሱ ያለው ስለዚህ ይሄን ይጠበቅ ይገባል ምግቡን በተመለከተ ዒድ አልአድሃ ነው ከፊታችን ያለው ምን መገበው በመልስ መሆን አለበት ማለት ነው ስንመለስ ሊሆን ይገባል ማለት ነው ይሄንንም በተመለከተ ከሰዒድ ብን المسيب رحمه الله ተላለፈ ምን ብለዋል كان المسلمون ياكلون يوم الفطر مسلموች يوم الفطر لا قبل الصلاه كصلاه بفيت يبلوا ነበር ولا يفعلون ذلك يوم النحر يوم النحر ግን ይሄን ያደርጉ ነበር ቀድሞ አይበሉም ነበር ማለታቸው كمالك امام مالك ደግሞ የተላለፈ وكان الناس يؤمرون ሰዎች ይታዘዙ ነበር أن يأكلوا እንዲበሉ قبل أن يغدوا يوم الفطر ላይ ከመውጣታቸው በፊት እንዲበሉ ይነገራቸው ነበር አሉ وعلى ذلك أدركت الناس በዚህ ላይ ነው ሰዎችን ያገኘሁት አሉ ከሳቸው በፊት ያሉ ተውልዶችን ማለታቸው ነው كأنس بن مالك رضي الله عنه يتلالف من نزيه كان رسول الله صلى الله عليه وسلم لا يغدو يوم الفطر حتى يأكل تمرات يوم الفطر لا يتوسن تمروችን ሳይበሉ አይወጡም ነበር ሲበሏቸው ደግሞ ويأكلوهن وترا በዊትር ነበር የሚመገቡት 3 1 3 5 7 እያለ ማለት ነው በዚህ መልኩ ይመገቡ ነበር ስድስተኛው አደብ ለሶላት ሶላት العيد قبليه ሆነ بعديه ሶላት ሱና የለውም ሶላት العيد قبليه ሆነ بعديه የለውም የሚል ነው ነገር ግን ብንሰግደው መስጂድ ውስጥ ከሆነ ዒድን አስበን ሳይሆን ምንን አስበን እንሰግዳለን ተህiyat المسجد የሚባለውን ማለት ነው ተህiyat المسجد እየተባለ የሚጠራው ልንሰግድ እንችላለን ነገር ግን ለራሱ ምን የለውም قبليه ሶላት የለውም ረሱል ሰለላሁ ዐለይሂ ወሰለም ከኢብኑ አባስ በተላለፈ خرج يوم اضحى او فطر
يوم الأضحى وين بفطر كان وطوا فصلى ركعتين ولت ركعة سجدوا وأنه صلاة مالته لم يصلي قبلهما ولا بعدهما كذا بفتن كذا وهلا ما سجدوا كابن عباس أن رسول الله صلى الله عليه وسلم خرج في يوم عيد أضحى فلم يصلي قبلها ولا بعدها المهم هون وهلا ولت ركعة منه سنانا سجدوا ميلا كنافع من تمساسي نجد تلالفا ليلا سبتين يوم نتل التكبير يوم العيد يعيد كان عنده يعيد مجلجات تكبيران يعيد متوكل إلا تميدم كبتنا الله سبحانه وتعالى ولتكملوا العدة ولتكبروا الله على ما هداكم ولعلكم تشكرون قدرنا نتمولوا يا رمضان قدر مالتنا ولتكبروا الله نتالقوت سلا قناچو سلا مراچو مالتنا እንድታመሰግኑት ስለዚህ ተክቢራ እዚህ ቦታ ላይ ተገልጿል ወሊተከብሩ الله የሚለው ማለት ነው መቼ ነው እንዴት ነው ተክቢራውን በተመለከተ ያለው ነገር እንዴት ነው የዑለማዎች የተለያዩ ሐሳቦች ተሰንዝረዋል جمهور العلماء ወቅቱን በተመለከተ ምን ይላሉ ان التكبير في عيد الفطر የፍጥር ቀን በተመለከተ ከፊሎች ከማታ ጀምሮ ይላሉ ነገር ግን በላጩ አዝሃር የሆነው ከማለዳ ነው የሚጀምረው ከፈጅር አካባቢ ጀምሮ ማለት ነው ከፈጅር አካባቢ ጀምሮ እስከ ሶላት ድረስ ማለት ነው እስከ ኹጥባ መጀመር ድረስ ያለው ነው በዒድ አልአድሓ ደግሞ فمن صبح عرفه كعرفه كان صبح ጀምሮ الى عصر ايام التشريق ايام التشريق 11 12 13ኛው عصر ድረስ ማለት ነው እዛ ድረስ ይደረጋል ማለት ነው ተክቢራው እስከዛ ተክቢራዎችን እንላለን በምን መልኩ ነው የምንለው የተለያየ ሲጋ መካል ምንም ችግር የለም ሁለት ልናደርግ እንችላለን አላሁ አክበር ላ ኢላሃ ኢላላህ አላሁ አክበር ወሊላሂል ሐምድ ተክቢራዎቹ ሁለት ጊዜ ወይም ሶስት ጊዜ ወይም የመጀመሪያ ሁለት ቀጥሎ ሶስት ወይም የመጀመሪያ ሶስት ቀጥሎ ሁለት ምንም ችግር የለም በሁሉም መልኩ ልናደርገው እንችላለን ማለት ነው ሌላኛው ሱና ሙኻለፈተ الطريق መንገድ ማለያይ ይሄንበት መንገድ ስንመለስ መቀየር ማለት ነው ይሄም ከበርካታ ዑለማዎች በተጨባጭ የተረጋገጠ ከነብዩ ሰለላሁ ዐለይሂ ወሰለም የተገኘ ሱና ነው ካነ ነብዩ ሰለላሁ ዐለይሂ ወሰለም አቡ ሁረይራ ባስተላለፉት اذا كان يوم عيد يعيد كان ሲሆን خالف الطريق መንገድ ይቀይሩ ነበር ነው የተባለው ከሄድንበት ስንመለስ በሌላ መንገድ መመለስ ማለት ነው ሌላኛው ሱና التهنئة የደስታ መልእክት መለዋወጥ ማለት ነው የደስታ መልእክት እንኳን አደረሳችሁ መልእክት መለዋወጥ ይሄንንም አብዛኛው ዑለማ እንደሚወደድ ጠቅሰውታል ይሄንን የሚጠቁሙ መረጃዎችም አሉ ሰው ሙስሊም ወንድሙን ደስታውን በዚያ ቀን ይጋራዋል ያካፍለዋል ማለት ነው የደስታ መልእክት ይለዋወጣሉ ይሄንንም የሚያመላክቱ የተለያዩ መልእክቶች አሉ ለምሳሌ ጁበይር ኢብኑ ኑፈይር ምንድነው ያሉት ካነ አስሐቡ ረሱላህ ሰለላሁ ዐለይሂ ወሰለም اذا التقوا يوم العيد የመልእክተኛው ባልደረቦች የዒድ ቀን ሲገናኙ يقول بعضهم لبعض كفيلاቸው ለከፊሉ እንዲህ ይሉ ነበር تقبل منا ومنك تقبل الله منا ومنك الله ካንተም ከኛም ይቀበለን ይባባሉ ነበር قال الحافظ اسناده حسن الحافظ ابن حجر سنده حسن ነው ይላል ዞሮ መልእክት መለዋወጥ ደስታን መለዋወጥ ስለሆነ ምንም ችግር አይኖርበትም ማለት ነው ሌላኛው አደብ በዚያን ቀን ለቤተሰብ አቅም በፈቀደ ምን ማድረግ ነገሮችን ሰፋ ማድረግ ዘና ማድረግ የሚያስፈልጉ ነገሮችን ማቀራረብ ከሌሎች ቀናት በተለየ ማለት ነው እንጂ በሌሎችም ጊዜ ያስፈልጋል እኮ ከመሆኑም ጋር ይሄኛው ቀን የደስታ ቀን ስለሆነ ደስታን የሚጨምሩ ነገሮች حرام እስካልሆኑ ድረስ ማቅረቡ የተገባ ነው